ከተወለደችበት ጀምሮ እስከ 2 ዓመት አላወጣትም። የሚያወጣት ግድ ሲሆን ክትባት ወይ አሟት ወደ ሆስፒታል ወደ ጤና ጣቢያ ካልሆነ በስተቀር እንጂ ሰው ቤትም ይዣት አልሄድም። ጥሪም ከተጠራው ራሱ እሷን አስቀምጫት ወደ ሰው ቤት ሄደው እንጂ እሷን ይዣት አልወጣም። እዛ በተኛች ትንሽ እኛን እንደዚህ የምናስደግፋት እንጂ እዛው በተኛች ነው። በአንድ ጎንም ከሆነ በአንድ ጎን፣ በወገባም ከሆነ በወገባ ነው። እንዲህ ንቅንቅ የለም። ይሄ ልጅ አርግዤ በ7 ወሬ መኪና መታኝ። አሁን መኪና መቶኝ ቆየሁና ያው በፕሽን ተገላገልኩ። ግን በወቅቱ እንደዚህ አካል ጉዳተኛ መሆኑ አልታወቀም። ከጊዜ በኋላ ከ1 ዓመት በኋላ ነው ሊታወቅ የቻለው። ጤናንሳ ኦሉማ ከውደደቤ ኢይሲሴቱማ ዱኩቤ ዱራን እቱማ ጀዱትዬ ኦልከውዳፍ እቱማ ያዱ ኤረ ቱሬ በወሊድ ምክንያት ነው እንደዚህ ሆንኩት። ችግር ያገጠመኝ ከወለድኩኝ በኋላ በጣም ከባድ ነበር። ኬዙ ፓራላይዝ ነበርኩ። አልንቀሳቀስም። ሰው ነው የሚያንቀሳቅሰኝ የነበረው። እንግዲህ እናቴ የምትለው መርፌ ነበር ያስወጋውሽ እና በጣም ትኩሳት በነበረ ሰዓት ስትወጊ ነው ሙሉ ሰውነትሽ ፓራላይዝ የሆነው እና ያው እያደኩ 2-4 ዓመት ምናምን ሲሆነኝ እንደዚህ ወደ አንድ ጎን ማመዘን ጀመርኩ። ሻይር ፋውንዴሽን እንደ ሀገርም እንደገና ደግሞ እንደ ጅማ ፕሮጀክትም የሚሰራው ከዊልቸር ይጀምራል። ክራንች አለ፣ የሽንት ቤት መቀመጫ ወይም ቶይሌት ቼር የምንለው አለ። ሲፒ ቼር ወይም ደግሞ ጀርባ ህመም ወይም ሴሬብራል ፐልሲ የሚባል ህፃናትን የሚያጠቃ የጀርባ አጥንታቸው ላይ ችግር ያለባቸው ህፃናት መቀመጥ እና መቆም በማይችሉበት ሁኔታ ሲፒ ቼር የሚባለው ይሰራላቸዋል። በራሱ ባቋቋመው የኦርቶፔዲክ ወርክሾፕ ውስጥ በርካታ አካል ጉዳተኞችን አድሬስ ለማድረግ ችሏል። One of the big issues is disabilities and people who are differently abled. How can we make sure that they are 100% included in the economies of our countries? They can offer something, they can get something, they can do something, but if we are able to support them to get into productive economy, that is what we are doing as DAO. Increasing mobility of those without limbs. ይህንን አካል ድጋፍ ከ2001 ጀምሮ ማምረት ሲጀምር የጉልበት ስራ የሚጠይቅ ነው፣ ጊዜ የሚወስድ ነው። እንደገና ደግሞ በኳሊቲም ደረጃ ወረድ ያለ በመሆኑ ብዙ አድካሚ ነበር። አንድን ቶይሌት ቼር አምርቶ ለማውጣት 3-4 ቀን ነበር የሚፈጀው። ሲፒ ቼሩም እንደዛው 2-3 ቀን ነው የሚፈጀው። ቴክኒሻኑ አንድን ቅርጽ ለማውጣት ቺዝል ይጠቀማል። በመዶሻ እሱን እየመታ ዙሪያውን ከርክሮ ያወጣል። ከዛ ከመካከል ደግሞ ክፍት ቦታ መኖር አለበት። ያችን ክፍተትን ለመፍጠር በጣም ይደክማል፣ ብዙ ሰዓት ይፈጃል። በዚህ በኦርቶፔዲክ ቴክኒሽያኑ ላይ የሚደርሰውን ጫናና ችግር ለመቅረፍ ከተለያዩ አካላት ጋር ድጋፍ ስንፈልግ ቆይተን በመጨረሻ ላይ ቻይልድ ፈንድ እና ዶው ኬሚካልስ በፓርትነርሺፕ በሚሰሩበት አንድ ድርጅት ወይም ካምፓኒ ጋር ነው የተገናኘ ነው። ከዛ በኋላ በዚህ በቻይልድ ፈንድ አማካይነት ይሄ ከጎኔ የሚታየው የሲኤንሲ ማሽን ወይም ሮተር ማሽን ይባላል። እሱ ተበርክቷል። It's one of the things that we've done in Ethiopia and Kenya. We have enabled a workshop that creates, they used to do manual cutting of pieces to create limbs of kids and people who had no limbs. And we bought them a cutter, 3D cutter, or machines to be able to cut the pieces automatically and produce much more. And I think we increased the production of that center by almost 50%. So more people who are differently abled are being supported, and they're getting more supportive devices so that they can become a bit more productive in the economy. And there's greater impact.
አንድ ኮምፒውተሩ ላይ ብቻ ዲዛይኑን ይሰጠዋል። በዲዛይኑ አማካይነት እሱ አንድ አድጀስት አድርጎ ቁሞ የማየት ያክል ነው እና ማሽኑ ራሱ ምንም ሳይፈልግ በተሰጠው ዲዛይን መሰረት በአጭር ደቂቃ ውስጥ በ2 እና በ3 ደቂቃ ውስጥ ያን ሙሉ ቀን ይፈጅ የነበረውን እሱ በ2 እና በ3 ደቂቃ ውስጥ አውጥቶ ይሰጠዋል። ዊልቸር ከገበያ ላይ ነው ገዝተን የምናመጣው። የምናገኘው በአብዛኛው የአዋቂዎችን ነው። ሲመጣ ለህፃኑ አይሆንም። ለህፃኑ እንዲሆን እግሩን የሚያሳርፍበት ፓርት ከእንጨት ተቆርጦ እዚያ ቦታ ላይ ይገጠምና ለህፃኑ ልጅ ቁመትም ለምቾትም እንዲመቸው አመቻችቶ ሰርቶ የመስጠት ነገር አለ። ይህም በአጭር ጊዜ ውስጥ እንዲከናወን ለማድረግ ተችሏል ማለት ነው። ያለውበት አካባቢ ለሽንት ቤት መቀመጫ ስለማይሆን ማለት ለኔ አይመችም። እንዲህ ቁጭ ማለት አልችልም። የቁጭታ ሽንት ቤት ነው ያለው እና በቤት ውስጥ ላይ በፖፖ ነው የምጠቀመው። በጉልበቴ ተንበርክኬ ነበር የምጠቀም ነበር። እዚህ ሳማክራቸው ለፖፖ መቀመጫውንም ዊልቸሩንም አገኘሁ። ዊልቸሩን ከመጠቀማ በፊት ጭራሽ አትነቃነቅም ነበር። እዛ በተኛች ትንሽ እኛን እንደዚህ የምናስደግፋት እንጂ እዛው በተኛች ነው። በአንድ ጎንም ከሆነ በአንድ ጎን፣ በወገባን ከሆነ በወገባ ነው። እንዲህ ንቅንቅ የለም። ባየነ ፈየደ ሳፍ አልሐምዱሊላህ እርገን ሳር ገደ ባየ ዱማን ረኮ ከሳ ባይ ዱራን ዱደት ባደን ዞራ ቱሬ አማ እርገን ሳር ገደ ሞ አልሐምዱሊላህ ረብል ዓለሚን በሩምሰት ገሌራ እንደኔ ሀሳብ ዊልቸሩ ከዚህ የበለጠ ምቾት እንዲኖራቸው ለምሳሌ እንዲህ ሲቀመጡ እንዲሚይዛቸው ነገር ከዛ የተረፈ ደግሞ አሁን የሷ አንገቷ ስለሆነ ቢያንስ አንገቷ አካባቢ ላይ እንዲሚደግፋት እና ደግሞ ከጣውላ ወይ ከቹፑድ ነው መሰለኝ የሚሰራው። ይሄ እንዳለ ሆኖ ቢያንስ እንኳን ስፖንጅ ላው ላይ ለምቾት ማለት ነው። አይ በዚህ ፕሮጀክት ላይ የሚጨመረው መቀመጫው በየእድሜያቸው ክልል እየሰፋ ደሞም የሚቀመጡበት ደግሞ ባዶ መሆን አልነበረበትም። አሁን ያለው ባዶ ነው። ወደ ሌላ ቦታ በምትንቀሳቀስበት ሰዓት ላይ ተጣጣፊ ቢሆን አሪፍ ነው። ይሄውን አንድ ቦታ ቁጭ አድርገን የምንጠቀምበት ተጣጣፊ ቢሆን ደግሞ የበለጠ የተሻለ ይሆናል ብዬ አስባለሁ። የሚቀመጥበት አለ ፖፖ ምናምንና ያ ነገር አሁን የሆነ ጠንካራ ነገር ቢሆን ኢቭን አሁን ውሃ ተጠቀማለክ ውሃ በሰብሷል። ያው ማለጫጨቱ አይቀርም። ኤርጀንት ኒድ እንግዲህ ለዚህ ማሽን ጥሬ ዕቃ ይፈልጋል። አሁን እዚህ ላይ የሚታየው ኤምዲኤፍ የሚባለው ጥሬ ማቴሪያል አለ። ጣውላዎች የሚያስፈልጉበት እነኚህ ነገሮች ገዝቶ ስቶር አድርጎ በተፈለገው ሰዓት ወዲያውኑ ፕሮዲውስ አድርጎና ገጣጥሞ ለሚፈለገው ቤኔፊሻሪ ለመስጠት እስካሁን ድረስ በስፋት የሚያስፈልገው እነኚህ ማቴሪያሎች ቀድሞ መግባትና ክምችት ሊኖር ይገባል። በዚህ በእኛ በምንሰራበት ፕሮጀክት ኤሪያ ላይ እንደ አጠቃላይ ከ20 ሺህ በላይ አካል ጉዳተኞች አሉ ብለን ነው የተለያዩ አሰስመንቶችን ስንሰራ ፊገሩን ማመልከት የቻልነው። ከነዚህ ውስጥ ደግሞ 10 ሺህ ያክል የሚሆኑት ህፃናት ናቸው። ይሄ እንግዲህ እኛ አሰስ ባደረግንና በገባንባቸው 10 ከተሞች እንጂ ዌስተርን ኦሮሚያ ሪጅን ብሎ እንዲንሰራባቸው የተሰጡን ዞኖች በጠቅላላው ቢዳሰሱ እጅግ በጣም ከዚህ በእጥፍ የሚሆኑ ህፃናትና አካል ጉዳተኞች አሉ። ከነኚህ ህፃናት ውስጥ እኛ አድሬስ አድርገናል ብለን የምናስበው 10% አይሆኑም። ለምን? የአቅም ውስንነት ስላለ፣ የማን ፓወር አለ፣ የፈንድ እጥረት አለ። ከፕሮግራሙ ውጪ ያልተደረሰባቸውና ድጋፍ ያላገኙ ህፃናት ቁጥራቸው ይሄ ነው ተብሎ ሊነገር አይችልም።